ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤላችሁ መጥቻለሁ። ከሰዓቱ አጫጭር መረጃዎች ጋር አብሬያችሁ መቆየውና ሆምኔ ከመረጃዎቹ መካከል በውጭም ሆነ በውስጥ ግፊት የሚካሄድ ጦርነት የለም ብለው የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ተናግረዋል። በመቀጠልም እጁን በጥይት ተመቶ ንጹህ ደሙን እያዘራ የ51 ተሳፋሪዎችን ህይወት ስለታደገው ኢትዮጵያዊ ጀግና የምነግራችሁ ነገር አለኝ። በመጨረሻም የኤርትራ ኤምባሲ በአዲስ አበባ በትግረኛ ቋንቋ መግለጫ አውጥቷል። እርሱን በአማርኛ የማስደምጣችሁ ይሆናል። እስከ መጨረሻው ላይክ እና ሰብስክራይብ እያደረጋችሁ ተከታተሉኝ። ቀጥታ ወደ መረጃዎቹ አለፍኩ። በመጀመሪያም የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የትግራይ ክልል ፖለቲካዊ ችግር ለመፍታት በውስጥም በውጭም ለመፍታት ሲደረግ የቆየው ጥረት አልተሳካም፣ ቢሆንም ይቀጥላል ብለዋል። የተካሄደው ጥረት ሊመክን የቻለው በአደራዳሪዎች የተነሳሽነት ማነስ ሳይሆን በተደራዳሪዎች ድክመት ምክንያት ነው ያሉት ምክትል ፕሬዝዳንቱ፣ ቢሆንም ችግሩ ተባብሶ በውስጥም ይሁን በውጭ ጫና የሚካሄድ ጦርነት እንዳይፈጠር እየተሰራ ነው ሲሉ ተናግረዋል። በትግራይ ያለው የፖለቲካዊ ችግር ከክልሉ አቅም በላይ ስላይደለ የፌዴራል መንግስቱ ችግሩን ለመፍታት ጣልቃ አይገባም ያሉት ሌተናል ጄኔራል ታደሰ ወረደ ችግሩ ፖለቲካዊ መፍትሄ ያገኛል ሲሉ አመላክተዋል። ወቅታዊ ችግሩ አንዱን በመሾምና ሌላውን በማሻር አይፈታም፣ ችግሩ ፖለቲካዊ ነው፣ መፍትሄውም እንዲሁ ፖለቲካዊ ነው ሲሉ አክለዋል። በወጣቱ የለውጥና የተጠቃሚነት ፍላጎት አለ፣ ቢሆንም ለውጥና ተጠቃሚነት ፍላጎቱ በስርዓት እንጂ በዘፈቀደ መሆን የለበትም። ስለሆነም ወጣቱ የጸጥታና የሰላም ባለቤት መሆን አለበት ብለዋል። በህወሓት ከፍተኛ አመራሮች መካከል በተፈጠረ ልዩነት ምክንያት አሳዳጅና ተሳዳጅ የሚል ትርክት እንዳይፈጠር ስጋት አለ ያሉት ጄኔራሉ ይህንን የተሳሳተ አስተሳሰብ ከወዲሁ ማረም በጊዜያዊ አስተዳደሩ የስልጣን እርከን የሚገኙ አመራሮች ተረጋግተው ስራቸውን መስራት እንደሚገባም አሳስበዋል። በመቀጠልም እጁን በጥይት ተመቶ ንጹህ ደሙን እያዘራ የ51 ተሳፋሪዎቹን ህይወት የታደገው ጀግናው ሹፌር አየለ እውነቱ በሙያው የተመሰገነና የተከበረ የህዝብ ማመላለሻ ሀገር አቋራጭ አውቶቡስ አሽከርካሪ ነው። መጋቢት 3 ቀን 2017 ዓ.ም ምድቡ ወደ ሆነው ወልዲያ ከተማ እንደወትሮው ሁሉ 51 ተጓዦቹን አሳፍሮ ከሌሊቱ 10 ሰዓት ተኩል ላይ ከአዲስ አበባ ላምበረት ተነስቶ በጭፍራ በኩል ወደ ወልዲያ ጉዞ ጀመረ። ይሁን እንጂ ከረፋዱ 4 ሰዓት አካባቢ አፋር ገዋኔ አካባቢ እንደደረሱ አምኖት የተሳፈሩ ወገኖቹን እንደያዘ ሀገር አማን ብሎ ወደፊት እየከነፈ ባለበት ወቅት ማንነታቸው ያልታወቁ የታጠቁ ኃይሎች ወይም ሽፍቶች ጀግናው ሹፌር አየለ እውነቱ ላይ አነጣጥረው የጥይት ሩምታ ያወርዱበት ጀመር። በዚህ የጥይት ሩምታ ቀኝ እጁ ላይ ከባድ እና ግራ እጁ ላይ ቀላል ጉዳት ቢደርስበትም ህመሙን ዋጥ አድርጎ ንጹህ ደሙን እያዘራ በእግዚአብሔር ድንቅ ስራ የሁለት ልጆቹና በመላው ቤተሰቡ አምላክ ጥበቃ የሚሽከረከረውን አውቶቡስ በብስለት ተቆጣጥሮ እንዳይወድቅ አድርጎታል። በዚህም አውቶቡስ ውስጥ የሚገኙ 51 ተሳፋሪዎችን ህይወት ታድጓል። ረዳቱ ተስፋይም የሚፈሰውን ደም በጨርቅ አስሮ በአካባቢው ወደሚገኝ ሕክምና ቦታ እንዲደርስ አድርጎታል። ሹፌሩ አየለ ወደ አዲስ አበባ መጥቶ ሕክምና በመከታተል ላይ ይገኛል። አሁን ላይ ክብር በሞትና በህይወት መካከል በስንት ፈተና ያለፉ ህዝብንና ሀገርን ለሚያገለግሉ ክብር ጥቃታቸው፣ ጉዳታቸው፣ ሞታቸው፣ ውለታቸው ቢዘነጋም እነርሱ በየመንገዱ እየወደቁ እየሞቱ አካላቸውን እያጡ ነፍሳቸውን አደጋ ላይ ጥለው ለሙያቸው ለታመኑ ጀግና የሀገራችን አሽከርካሪዎች ክብር ለሹፌሮች። በመጨረሻም የኤርትራ ኤምባሲ በአዲስ አበባ በትግረኛ ቋንቋ የሰጠውን ማብራሪያ እንደሚከተለው አቀርብላችኋለሁ። በባለፉት ቀናት ጦርነት የማይቀር ነው። የምስራቅ አፍሪካን ካርታ ሊቀይር የሚችል አውዳሚ ጦርነት በቅርቡ ሊነሳ ይችላል የሚሉ ወሬዎች ተበራክተዋል። ይህን ጉዳይ ዓለም አቀፉ ማህበረሰብና ሀያላን ሀገራት ለማስቆም መረባረብ አለባቸው። የኤርትራ ስም ሲነሳ እንደተለመደው በጦርነት ላይ ፍጹም ውሸት ይሰማል። የኤርትራ ጦር የትግራይን መሬት ያዘ፣ ኤርትራ ስላልተስማማች የፕሪቶሪያው ስምምነት ለማክሸፍ ጦርነት ልትከፍት ትችላለች፣ የህወሓት አንድ ወገን ከኤርትራ ጎን ነው፣ ኤርትራ ፋኖን እየረዳች ነው፣ ከኤርትራ ከግብጽ ከሳውዲ አረቢያ ወዘተ ጩኸቱ ማለቂያ የለውም። መታወቅ ያለበት እውነታዎች ግን
የኤርትራ ህዝብ በየብስ በባህርና በደሴቶች የተትረፈረፈ ሀብት የታደለች የሱ ያልሆነውን አይፈልግም፣ ፈልጎም አያውቅም። በታሪኩ ውስጥ ወረራ በመፈጸም አስቀያሚ ታሪክ የለውም። ግን ከተወረረ በፕሬዝዳንት ኢሳያስ አፈወርቂ አነጋገር የኛ ያልሆነውን አንፈልግም፣ የራሳችንንም አንሰጥም የሚለው የእርሱ የታወቀ መርህ ነው። ነገር ግን ኤርትራ በድንበር ኮሚሽኑ በዓለም ካርታ ላይ በተደነገገው ዓለም አቀፍ ድንበሮች ውጭ የየትኛውን ፓርቲ ንብረት የሆነ መሬት አትይዝም። ኤርትራ በክልላችን ሀገራት ውስጥ ጉዳይ ጣልቃ የመግባትና አንዱን ወገን የመደገፍ ሌላውን ለማጥቃት ፍላጎት የላትም። እንደ ፕሪቶሪያው ያሉ ስምምነቶች የሚመለከቱት በቀጥታ ለኤርትራ ሳይሆን ስምምነቱን ለፈጸሙ አካላት ነው። አንድ ሱዳናዊ ጄኔራል በአንድ ወቅት ኤርትራ የአንድ ወገን ወይም የሌላ ወገን ደጋፊ አይደለችም፣ ኤርትራ ሁሌም የእውነት ደጋፊ ናት ብሎ ነበረ። በእርግጥም ኤርትራ ፍላጎት፣ ጥቅምና ጥረት ለክልላችን ህዝቦች ሰላምና መረጋጋት ብቻ ያነጣጠረ ነው። ከኤርትራ አንጻር በየትኛውም የቀጠናው ክልል ውስጥ የሚፈጠሩ ማንኛውም አሳሳቢ ሁኔታዎች ለመላው ቀጠናው ስጋት ናቸው። ከውጭ ጣልቃ ገብነት ይልቅ ለሀገር ውስጥ ተዋናዮች ቅድሚያ በመስጠት መፍትሄውን በክልሉ ኃይሎች ትብብር እንዲገኝ ግልጽ አቋም ያለው ነው። ይህን በመርህ ላይ የተመሰረተ እምነት መሰረት በማድረግ የኤርትራ መንግስት በክልሉ ህዝቦች መካከል ወንድማማችነትን፣ እኩልነትና ትብብርን፣ የጋራ ኢኮኖሚያዊ ልማትና አጋርነትን የሚያጎለብቱ መድረክ ለመፍጠር ገንቢ ተሳትፎን ተግባራዊ በማድረግ ቁርጠኛ ጥረቶች ሲያደርግ ቆይቷል። ከሁሉም የቀጠናው ሀገራት ጋር የነበረው ዲፕሎማሲያዊ ግንኙነት ከአካባቢው መረጋጋት ውጪ ሌላ አይደለም። ጨለማ ጨለማን ማፍረስ አይችልም። ጨለማን መንጠቅ ኃይል ያለው ብርሃን ብቻ ነው እና ለጦርነት መጸለይና ጥላቻን መስበክ ሰላምና መረጋጋትን ሊያመጣ አይችልም። ስለዚህ ፍርሃትንና ጥርጣሬን፣ ጥላቻንና ግጭትን፣ ሌት ተቀን ጦርነትን ከመለመን ይልቅ ለሰላምና ለመተባበር ቁርጠኝነትና ድፍረት ይጠይቃል። አርስቶትል እንዳለው ትልቁ ድል ጦርነትን ከማሸነፍ ይልቅ ሰላምን መፍጠር ነው ይላል። ውድ የዩቲዩብ ቻናል ቤተሰቦች ለዛሬ ያስኩላችሁ መረጃዎች እኚህ ነበሩ። ከዕለቱ አጫጭር መረጃዎች ጋር አብሬያችሁ የቆየሁት ናሆም ጥላሁን ነኝ። በቀጣይ መረጃዎች እስከምንገናኝ ሰላም ቆዩልኝ። ቻው።